ኢትዮጵያ ውስጥ በ2010 ዓ.ም የመንግስታዊ አመራር ለውጥ ተደርጎ በወቅቱ አገሪቱን ሲመራ በነበረው የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲ ግንባር በምህጻሩ ኢህአዴግ በጠቅላይ ሚኒስትርነት የተሾሙት ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ ዛሬ ድፍን 7 ዓመታት ተቆጠሩ። ያለፉትን 7 ዓመታት አንዳንዶች በጎ ለውጦች የሚጎሉበት ሲሉ፣ አንዳንዶች ደግሞ ኢትዮጵያ ውስጥ ለማስታወስ እንኳን የሚሰቀጥጡ አስከፊ ድርጊቶች የተከናወኑበት ነው ይሉታል። ለዝርዝሩ የአዲስ አበባ ወኪላችን ስዩም ጌቱ። ዛሬ መጋቢት 24 ቀን 2017 ዓ.ም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ 7ኛ ዓመታቸውን የደፈኑበት ነው። መጋቢት 24 ቀን 2010 ዓ.ም በኢትዮጵያ ሕዝብ ተወካዮች ምክር ቤት ተገኝተው የጠቅላይ ሚኒስትርነት ቃለ መሐላ የፈጸሙት ጠቅላይ ሚኒስትር አብይ አህመድ የስልጣን ዘመናቸው ጅማረው ከሞላ ጎደል አልጋ በአልጋ የሆነላቸውና አንድነት ጎልቶ የተስተዋለበት ነው ማለት ይቻላል። ይሁንና በኢትዮጵያ ታሪክ አስከፊው ነው የተባለለት የሰሜን ኢትዮጵያው የእርስ በርስ ጦርነትን ጨምሮ በሀገሪቱ ትላልቆቹ ክልሎች በኦሮሚያ ክልልና በአማራ ክልል ተራዝሞ በመዝለቅ የዜጎችን መከራ ያበዛው አላዋራ ያለው ግጭትም የዚሁ የጠቅላይ ሚኒስትር አብይ 7 ዓመታት የስልጣን ዘመን አካላው። ለመሆኑ ያለፉት 7 ዓመታት ኢትዮጵያውያን እንዴት ያስታውሱታል? ዛሬ ዕለቱን በማስመልከት በኦሮሚያ ክልል በርካታ ከተሞችና ከኦሮሚያ ክልልም ውጪ ባሉ የተወሰኑ ከተሞች መንግስታዊ ለውጡን የሚያሞካሹና ባለፉት 7 ዓመታት ተገኙ የተባሉትን ትሩፋቶች ያወደሱ ህዝባዊ የድጋፍ ሰልፎች ሲከናወኑ ውለዋል። በዚህም በጠቅላይ ሚኒስትር አብይ አህመድ አመራርነት ተገኙ የተባሉ መልካም ለውጦች ተስተጋብተዋል። አቶ ሰለሞን ተፈራ በከፍተኛ ትምህርት ተቋማት የፖለቲካል ሳይንስ ባለሙያና የሀገሪቱ ፖለቲካዊ ሁናቴዎችን በቅርበት የሚከታተሉ ናቸው። እንደሳቸው አስተያየት በማኑፋክቸሪንግ፣ በኢንዱስትሪ፣ በቱሪዝም ዘርፍ እንደዛም የዲጂታል ኢኮኖሚ ላይ በተደሰረና የሀገሪቱን እድገት ለመጀመር የተደረገበት ጥረት ቀላል የሚባል ተብሎ ሊወሰድ ይችላል። በዚህ 7 ዓመት አዲስ የፖለቲካ ባህል የመነጋገር፣ የመደራደር፣ የሀሳብ ልዕልና በኢትዮጵያ ፖለቲካ ሜዳ ውስጥ ራሱ ሚና እንደሆነ የተደረገበትና አዲስ ፖለቲካ ባህል የተለመደበትና የተወለደበት ተብሎ ሊወሰድ ይችላል። ሌላው አስተያየት ሰጪ ደግሞ የፖለቲካ ተንታኝና የህግ ባለሙያ የሆኑት ሄኖክ ገቢሳ ናቸው። እንደሳቸው አስተያየት ደግሞ ያለፉት 7 ዓመታት በጉልህ የሚታወሱት እንዲህ ነው። አስቸጋሪ ዘመኖች ናቸው ማለት ብዙ ጦርነትን ያየንበት፣ ብዙ ወንድሞች እህቶች ያጣንበት ዘመን ነበር። ብዙ የፖለቲካል ክራይሲስ የታየበት ዘመን ነበረ። እንዲሁም ደግሞ አንዳንድ ማሻሻያ ነገሮች ነበሩ። የኮሪዶር ልማት የሚባል በኢኮኖሚክ ዴቨሎፕመንት በኩል ከተማን የማሳመር አርባናይዜሽን፣ እንደዛ ነገሮች የታዩበት ዘመን ነው። በአጠቃላይ ግን ጦርነት ከመጀመሪያው እስካሁን ድረስ የታየበት ያለው ሀገር ነው። 7 ዓመቱ ብዙ ነገሮችን እያስተናገደ ያለው ዓመታት ነው ማለት ነው። ባለፉት 7 ዓመታት እንደ ሀገር ከተገኙ ትሩፋቶችና ተግዳሮቶች የትኛው ሲጎላ ይሆን? እንደ ዶክተር ሄኖክ አስተያየት ሁለቱ ነው የሚጎላው። የምን ጥያቄ አለው? የትግራይ ጦርነት 1.5 ሚሊዮን ህዝብ የተገደለበት፣ ኦሮሚያ፣ አማራ ክልል ሰው እያለቀበት በሰላም ወጥቶ መግባት የማይችሉበት፣ ዛሬ ብዙ ሰዎች ከቤት ወጥተው መንገድ ላይ ለማኝ ሆነው የቀሩበት ዘመን ነው። ስኬቱን ብንመለከት ከተማን ከማሳመር ውጭ ሌላ ስኬት አላየሁም። ጫካ ውስጥ የተገነቡ 1% ኢትዮጵያዊ ሄዶ መገልገል የማይችልበት የኢኮኖሚ አቅም ስለሌለው ማለት ነው። የፖለቲካል ሳይንስ ባለሙያው አቶ ሰለሞን ግን አስተያየታቸው በተቃራኒው ነው። ውጤት እንደመጎላም መልኩ ማህበረሰቡ እኮ በደንብ ያውቃል። የኢትዮጵያ ህዝብ አጠቃላይ የዓለም አቀፍ ተቋማት ጭምር የተለያዩ ሀገራቱን ጭምር ኢትዮጵያ ውስጥ ያለውን የእድገት ጎዳና እውቅና የሰጠበትንና ግን ይሄ ማለት ችግሮች የሉ ማለት ግን እነዚህ ችግሮች እንዴት ተፈጠረው መቼ ተፈጠረ ብሎ ማየት በጣም አስፈላጊ ነው። አጠቃላይ ሲታይ አሁን ያለው እዛም እዚህ ምክንያት ያለው ግጭቶች ባለፉት 100 ዓመታት በተዘጋ የጣለበትና ምናልባት 2009 2008 አንድ ቦታ ከአንድ ቦታ የመንቀሳቀስ አዲስ አበባ መግባት ከአዲስ አበባ ወጥቶ 30 ኪሎ ሜትር በጣም አስቸጋሪ እንደሆነ ታውቀዋለህ። አሁን ባለው ወቅት ብቻ ግጭቶች እንዳለ ወስዶ ማሰብ እኔ ትክክል ብዬ አላስብም። ፖለቲካ ባህል ነው። መነጋገር በምህረት በይቅርታ መፈታት እንዳለበት መንግስትም ጥሪ እያቀረበ እንደሆነ አንድ ሰው የማይጎዳ ነው ሰው ይሄ ነው ለምንችለው። ዛሬ በኢትዮጵያ የታወሰው የጠቅላይ ሚኒስትር አብይ አህመድ 7ኛ ዓመት የስልጣን ዘመንና አባይ ወንዝ ላይ እየተገነባ ያለው የታላቁ ህዳሴ ግድብ መሰረተ ድንጋይ የተጣለበት 14ኛ ዓመት መንግስት በሚቆጣጠራቸው መገናኛ ብዙሃንና በባለስልጣናቱ ዘንድ አብይ ርዕሰ ጉዳይ ሆኖ ነው የዋለው። ሚያንማርን በመታው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ከ3000 በለጠ። የሀገሪቱ ወታደራዊ ሁንታ በአደጋው የተጎዱ ሰዎችን ለመርዳት ለ20 ቀናት የሚጸና ተኩስ አቁም አውጇል። የሁንታው መሪ ስለ አደጋው ነገ ለደቡባዊ ምስራቅ እስያ ሀገራት መሪዎች ማብራሪያ ይሰጣሉ ተብለው ይጠበቃሉ።